ብሮከር ነው። እኔ አሁን ደላላ ነኝ። ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮች፣ በዛሬው ቪዲዮአችን የምትማሩት ስለ አይደንቲቲ ማለትም ስለ ማንነታችሁ ይሆናል። እንዴት ስለ ማንነታችሁ ማውራት እና መጠየቅ እንደምትችሉ ትማራላችሁ። የዛሬ ትምህርታችን ስለ ፕሬዘንት አይደንቲቲ ማለትም ስለ አሁናዊ ማንነታችሁ እንዴት መግለጽ እንደምትችሉ ይሆናል። ከዚህም በፊት ስለ ፓስት አይደንቲቲ ማለትም እንዴት ስለ በፊት ማንነታችሁ መግለጽ እንደምትችሉ የሰራሁት ቪዲዮ አለ። ዲስክሪፕሽን ስር ሊንኩን አስቀምጬዋለሁ። በጣም ስለመጠቅማችሁ ገብታችሁ እዩት። ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቤተሰብ ሆናችሁ ቪዲዮውን ላይክ በማድረግ ጀምሩ። ቀጥታ ወደ ዛሬ ትምህርታችን እንግባ። የዛሬ ትምህርታችን የሚሆነው ስለ ፕሬዘንት አይደንቲቲ ማለት ስለ አሁናዊ ማንነታችን እንዴት መጠየቅና እንዴት መግለጽ እንደምንችል እንማማራለን ማለት ነው። ስለ ፕሬዘንት አይደንቲቲ ማለትም ስለ አሁናዊ ማንነታችን ለመግለጽ የሚጠቅመን አራት ወሳኝ የሆኑ ፎርሙላዎች አሉ ማለት ነው። ከእናንተ የምጠበቀው ሁሌ እንደምላችሁ አራቱ ፎርሙላዎች በመያዝ ፕራክቲስ ማድረግ ብቻ ነው ማለት ነው። ስለዚህ የመጀመሪያ ፎርሙላ የሚሆነው ሜኒየም ፕላስ አም ኢዝ አር ፕላስ ናውን ፕላስ ኮምፕሊመንት ይሆናል። እዚህ ጋር ኤምኤን ብዬ ጻፍኩት ሜኒየም ማለት ነው። ሁለተኛ ሜኒየም ፕላስ አም ኢዝ አር ፕላስ ኖት ፕላስ ናውን ፕላስ ኮምፕሊመንት ይሆናል። ሶስተኛ አም ኢዝ አር ፕላስ ሜኒየም ፕላስ ናውን ፕላስ ኮምፕሊመንት ይሆናል። አራተኛ አም ኢዝ አር ፕላስ ኖት ፕላስ ሜኒየም ፕላስ ናውን ፕላስ ኮምፕሊመንት ይሆናል ማለት ነው። እዚህ ጋር ሶስተኛ እና አራተኛ ላለ በጣም ወሳኝ ፎርሙላ ማለትም ኔጌቲቭ እና ፖዚቲቭ የሆነ ጥያቄ ለመጠየቅ የምትጠቅማችሁ ፎርሙላ ስለሆነ ይህን ቪዲዮ እስከ መጨረሻው ተከታተሉት። ወደ መጀመሪያው ፎርሙላ በምናልፍበት ጊዜ ሜኒየም ፕላስ አም ኢዝ አር ፕላስ ናውን ፕላስ ኮምፕሊመንት ይሆናል የመጀመሪያው ፎርሙላ ማለት ነው። ሜኒየም ማለት ሰባቱ ስሞች እነሱም አይ፣ ዊ፣ ዩ፣ ዘይ፣ ሂ፣ ሺ፣ ኢት ይሆናሉ ማለት ነው። እነዚህ ሰባቱ ስሞች በሜኒየም ቦታ ላይ ያስገባን እንሰራለን ማለት ነው። አም ኢዝ አር ማለት አም ኢዝ አርን በአንድ ላይ እንጠቀማለን ማለት ሳይሆን አምን የሚወስዱ ስሞች አሉ፣ ኢዝን የሚወስዱ ስሞች አሉ፣ አርን የሚወስዱ ስሞች አሉ ማለት ነው። አሙን የምንጠቀመው ለአንድ ሜኒየም ብቻ ነው ማለትም ለአንድ ስም ብቻ ነው፣ እሱም ለአይ ብቻ ነው የምንጠቀመው ማለት ነው። ኢዝን ደግሞ ለሶስት ስሞች ነው የምንጠቀመው ማለት ነው። ለሂ፣ ለሺ፣ ለኢት ለሶስቱ ባለቤቶች ነው የምንጠቀመው ማለት ነው። አርን ደግሞ ለአሁንም ሶስቱ ስሞች አርን የምንጠቀመው ለሶስቱ ስሞች እነሱም ዩ፣ ዊ፣ ዘይ ለነዚህ ለሶስቱ ባለቤቶች እንጠቀማለን ማለት ነው። ፕላስ ናውን ማለት ማንነታችሁን ሊገልጽ የሚችል ስሞች ማለት ነው። ናውን ማለት ማንነታችሁን ሊገልጽ የሚችል ስሞች። ለምሳሌ እናንተ ብሮከር ትላላችሁ። ብሮከር ደላላ ከሆናችሁ ብሮከር ነኝ ትላላችሁ። ጆከር፣ ዶክተር፣ ስቱደንት፣ አውተር። ጆከር ማለት ቀልደኛ ነው። ዶክተር ያው ታውቁታላችሁ። ስቱደንት ማለት ደግሞ ተማሪ ነው። አውተር ማለት ጸሐፊ ነው ማለት ነው። እነዚህ ማንነታችሁን ሊገልጽ የሚችል ስሞችን በናውን ቦታ ላይ እያስገባችሁ መስራት ትችላላችሁ ማለት ነው። በናውን ቦታ ላይ የሚገባ ስሞችን ከፈለጋችሁ በቴሌግራም ቻናል ላይ @ፒተር እንግሊሽ ብላችሁ ገብታችሁ ማግኘት ትችላላችሁ ማለት ነው። ፕላስ ኮምፕሊመንት ማለት ጊዜ አመልካች። አሁን ያወራን ያለነው ስለ ፕሬዘንት አይደንቲቲ ማለት ስለ አሁናዊ ማንነታችን ስለሆነ ያወራን ያለነው በኮምፕሊመንት ቦታ ላይ የሚገባ ማን ይሆናል ማለት ነው? ናውን ይሆናል። ናው የምትለው ሆናለች ማለት ነው። ኮምፕሊመንት ቦታ ላይ የሚገባልን ናው የምትለው ሆናለች ማለት ነው። ስለዚህ በመጀመሪያ ፎርሙላ መሰረት ኤግዛምፕል በምንሰራበት ጊዜ አይ አም ብሮከር ናው። አይ ሜኒየም ነው። ማንነት ለብያቸዋለሁ። አሚኑ ስለብያለሁ። ብሮከር ምንድነው? ናውን ነው። በናውን ቦታ ላይ ማን ያስገባው? ብሮከርን አስገባው። ፕላስ በኮምፕሊመንት ቦታ ላይ ማን ያስገባው? ናው የሚለውን አስገባው። ናው ማለት ነው አሁን ማለት ነው። ስለዚህ አይ አም ብሮከር ናው ማለት እኔ አሁን ደላላ ነኝ ብዬ በመጀመሪያው ፎርሙላ መሰረት መስራት ይያለሁ ማለት ነው። ሂ ኢዝ ጆከር ናው። ሂ ሜኒየም ነው። ማንን ስለብያቸዋለሁ? ኢዝን ወስዳል ብያቸዋለሁ። በናውን ቦታ ላይ ማንን ያስገባው? ጆከርን አስገባው። በኮምፕሊመንት ቦታ ላይ ማንን ያስገባው? ናው የምትለውን አስገባው ማለት ስለ አሁናዊ ያወራን ስላለ በኮምፕሊመንት ቦታ ላይ ምን ጊዜ ሆነ የሚገባ ማለት ነው ናው የሚለው ይሆናል ማለት ነው። ሂ ኢዝ ጆከር ናው ማለት እሱ አሁን ቀልደኛ ነው ብዬ በመጀመሪያ ፎርሙላ መሰረት ይያለሁ ማለት ነው። ሶስተኛ ኤግዛምፕል
ሺ ኢዝ አውተር ናው። ሺ ሚኒም ነው ማን ነው ስለቢያቸው ለቀደም ኢዝን አውተር ናው ነው በኮምፕሊመንት ቦታ ላይ ማናስገባ ናው የሚለውን አስገብቻለሁ ማለት። ስለዚህ ሺ ኢዝ አውተር ናው ማለት እሷ አሁን ጸሐፊ ናት ማለት ነው። ዊ አር ፕሌየርስ ናው እኛ አሁን ተጫዋች ነን። they are አውደንሲ ነው። they are አውደንሲ ነው ማለት እነርሱ አሁን ተመልካቾች ናቸው። you are ክሊበር ነው። you are ክሊበር ነው ማለት አንተ አሁን ጎበዝ ነህ ማለት ነው። ስለዚህ በመጀመሪያው ፎርሙላ እንደዚህ አድርገን መስራት ይችላል ማለት ነው። ወደ ሁለተኛ ፎርሙላ በምናልፍበት ጊዜ ሁለተኛ ፎርሙላ የሚሆነው ሚኒም ፕላስ አም ኢዝ አር ፕላስ ኖት ፕላስ ናውን ፕላስ ኮምፕሊመንት ይሆናል ማለት ነው። ይህ ፎርሙላ ምንድነው? አሁን አይደለንም ለማለት የሚጠቅመን ፎርሙላ ነው ማለት ነው። ኤግዛምፕል በምናይበት ጊዜ ሞር ግልጽ ይሆንላችኋል ማለት ነው። ስለዚህ አይ አም ኖት ፕሮዲዩሰር ነው። አይ አም ኖት ፕሮዲዩሰር ነው። አይ ሚኒም ነው ማን ነው ብያቸዋለሁ። አም ነው ብያቸዋለሁ። ኖት አፍራሽ አይደለም የሚለውን የምታመለክትልናት ፕሮዲዩሰር ናው ነው። በኮምፕሊመንት ቦታ ላይ ማን ይገባል ብያቸዋለሁ። ናው የሚለው ይገባል ብያቸዋለሁ። ስለዚህ አይ አም ኖት ፕሮዲዩሰር ነው ማለት እኔ አሁን አዘጋጅ አይደለሁም ብዬ በሁለተኛ ፎርሙላ መስራት ይያለሁ ማለት ነው። ሺ ኢዝ ኖት ፕሌየር ናው ሺ ኢዝ ኖት ፕሌየር ናው ማለት እሷ አሁን ውሸታም አይደለችም ብዬ መስራት ይያለሁ። ሶስተኛ ኤግዛምፕል ሂ ኢዝ ኖት ድራንክ ናው ሂ ኢዝ ኖት ድራንክ ነው ማለት እሱ አሁን ሰካራ አይደለም። ዩ አንተ አሁን አጭበርባሪ አይደለም ብዬ መስራት ይያለሁ ማለት ነው። ወሳኝ ወደ ሆነው ወደ ሶስተኛ ፎርሙላ እንለፍ። ሶስተኛ ፎርሙላ የሚሆነው አም ኢዝ አር ፕላስ ሚኒም ፕላስ ናውን ፕላስ ኮምፕሊመንት ይሆናል ማለት ነው። ይህ ፎርሙላ ጥቅሙ ምንድነው? ፖዚቲቭ የሆነ ጥያቄ ለመጠየቅ የሚጠቅመን ፎርሙላ ነው ማለት ነው። ኤግዛምፕል በምናይበት ጊዜ አር ዩ ዶክተር ነው። አር ዩ ዶክተር ነው። አር ነው ስርጉ በሚኒም ቦታ ዩን አስገባው ዶክተር ነው። አር ዩ ዶክተር ነው ማለት አንተ አሁን ዶክተር ነህ እንዴ? አር ዩ ዶክተር ነው አንተ አሁን ዶክተር ነህ እንዴ? ከሆንኩኝ ምን ብዬ መልሳለሁ? የስ አይ አም ዶክተር ነው። አዎ እኔ አሁን ዶክተር ነኝ። ካልሆነ ደግሞ ኖ አይ አም ኖት ዶክተር ነው። አይ እኔ አሁን ዶክተር አይደለሁም ብዬ መመለስ እችላለሁ ማለት ነው። ሁለተኛ ኤግዛምፕል ኢዝ ሺ ነርስ ነው። ኢዝ ሺ ነርስ ነው እሷ አሁን ነርስ ናት እንዴ? ከሆነች ምን ብለን እንመልሳለን? የስ ሺ ኢዝ ነርስ ነው። አዎ እሷ አሁን ነርስ ናት። ካልሆነች ደግሞ ኖ ሺ ኢዝ ኖት ነርስ ነው። አይ እሷ አሁን ነርስ አይደለችም ብለን መስራት እንችላለን፣ መመለስ እንችላለን ማለት ነው። እዚህ ጋር ኢዝ ማለት ማንነት ጋር ያገለግል ሜኔም በሜኔም በተራ ኢዝ ኮንሰፕት ማንነት ጋር ነው ሶስት ሲሆን ይህ ሺ ኢዝ ነው እንዳሉ በናውን ቦታ ላይ ነርስ የሚለው አስገባው በኮምፕሊመንት ላይ ለማን ይገባል ነበረ ናው የሚለው ይገባል ነበር። ስለዚህ በሶስተኛ ፎርሙላ መሰረት እንዲህ መስራት እንችላለን። መልሳችሁ የስ የሚለውን ከሆነ የመጀመሪያው ፎርሙላ ተጠቀማችሁ መመለስ ትችላላችሁ። መልሳችሁ ኖ የሚለውን ከሆነ የሁለተኛው ፎርሙላ የተጠቀማችሁ መመለስ ትችላላችሁ ማለት ነው። ወደ አራተኛ ፎርሙላ በምናልፍበት ጊዜ አራተኛ ፎርሙላ መሆኑ አም ኢዝ አር ፕላስ ኖት ፕላስ ሚኒም ፕላስ ናውን ፕላስ ኮምፕሊመንት ይሆናል ማለት ነው። ይህ ፎርሙላ ጥቅሙ ምንድነው? ኔጌቲቭ የሆነ ጥያቄ ለመጠየቅ የሚጠቅመን ፎርሙላ ነው ማለት ነው። ኤግዛምፕል ኢዝ ኖት ሂ ዶክተር ነው። ኢዝ ኖት ሂ ዶክተር ነው እሱ አሁን ዶክተር አይደለም እንዴ? እሱ አሁን ዶክተር አይደለም እንዴ? ምን ብላችሁ ተመልሳላችሁ? የስ ሂ ኢዝ ኖት ዶክተር ነው። አዎ እሱ አሁን ዶክተር አይደለም። ከሆነ ደግሞ ኖ አይ ሂ ኢዝ ዶክተር ነው። አይ እሱ አሁን ዶክተር ነው ብላችሁ መመለስ ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። ይህ ቪዲዮ በጣም እንደጠቀማችሁ ተስፋ አደርጋለሁ። ይህ ቪዲዮ ላይ ያልገባችሁ ነገር ካለ ቪዲዮን ደጋግማችሁ እዩት። በጣም ቀላል ነው። ይህ ቪዲዮ
ለጓደኞቻችሁ ሼር በማድረግ ከጓደኞቻችሁ ጋር አብራችሁ ፕራክቲስ ማድረግ ትችላላችሁ። ስለ ጊዜያችሁ ታንኪዩ